ሰላም ጤና ይስጥልኝ። ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላምና ፍቅር ብዝት ይበልላችሁ። እንግዲህ ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ነባሮቹም ላይክ እና ኮሜንት ማድረጋችሁን አትርሱ። ስለምታበረታቱኝ አመሰግናለሁ። ውድ ቤተሰቦች አብራችሁኝ ስላላችሁ አመሰግናለሁ። እንግዲህ ዛሬ የመጣሁት በሜርሲ ጉዳይ ነው። በባለፈው ቪዲዮ በእርግጥ ከሰራው ትንሽ ቆየት ብያለሁ። ሜርሲ ያለችበት ቦታ ታወቀ ብዬ ይዤላችሁ መጥቼ ነበረ። እንግዲህ ሜርሲ በጣም እንግዲህ ወንጀለኞቹን እያንዳንዳቸው እግር በእግር ተከታትለው ሜርሲን ሲያሰቃዩ ሲያንገላቱ የነበሩ ሰዎች በቁጥጥር ስር ውለዋል። የሚገርማቸው ከሀገር ሊወጡ ከነ ሙሉ ቤተሰቦቻቸው ፓስፖርታቸውን ቪዛቸው ምናምን አዘጋጅተው ከሀገር ሊወጡ ሲሉ ነው እንግዲህ የተያዙት። ስለተያዙ እግዚአብሔር ይመስገን። ወደ ሜርሲ ስንመጣ ደግሞ ሜርሲ በጣም በሚያሳዝን ሁኔታ በጣም ለእንስሳ እንኳን ክብር ይሰጣል አይደለም ለሰው ልጅ። እንግዲህ በብዙ ነገር ሲያሰቃዩት፣ ሲደፍሯት፣ ራሷን እንድትስት መድኃኒት በምግብ እያደረጉ ሲሰጧት፣ ብዙ ነገር ሲያሰቃዩት፣ ሲያንገላቷት ቆይቶ በጣም ራሷን ስታ ራሷን መቋቋም መቻል እንኳን ሲያቅታት እንግዲህ ወንጀለኞቹ ያው በመጨረሻ የራሳቸውን እንትን አዘጋጅተው ከሀገር ሊወጡ አዘጋጅተው እሷን እንግዲህ በጣም በሚያስፈራና በሚያስደነግጥ ሁኔታ ላይ ነው እንግዲህ የተገኘችው ሜርሲ። በጣም ነው እኔ እንደዛ አልጠበቅኩም። በስላሴ ስም እኔ እንደዛ አልጠበቅኩም። ይሄን ያህል ጭካኔ እንግዲህ ልም ያለ ጫካ ውስጥ ነው እንግዲህ ጥለዋት የተገኙት። ጠቁሙ የት ነው ያደረጋችሁ ሲባል እንደ ቀልድ በቃ ቀለል አድርገው ነው ለእንትኔ ምንድን ያለው የተያዘው ሰውዬ ምን እንዳታውቃላችሁ? ቀለል አድርጎ የሰው ልጅ መሆኗን ራሱ ሁሉ ዘንግቶታል መሰለኝ። ማርያምን ቀለል አድርጎ ነው በቃ ለእንትኔ ለሰራተኛዬ ውሰድና ጫካ ጥላት ብዬው አዝዤዋለሁኝ ጥሏታል አለ። ቀለል አድርጎ የሰው ልጅ የሚያክል ነገር አስባችሁታል? ሲደፍራት፣ ሲያሰቃያት፣ ራሷን እንድትስት መድኃኒት በምግብ ሲሰጣት ቆይቶ እንደፈለገው ሲጫወትባት ቆይቶ በመጨረሻ ይደረስብኛል በሚል እንደሚደረስበትም ስላወቀ እንግዲህ ለአውሬ ነው የሰጣት። የጣላ ሰውዬ ደግሞ ሲጠየቅ እዛው በእርግጥ አንድ ላይ ነው የተያዙት። ሁሉ ገብታችሁ ማየት ትችላላችሁ፣ ይህንን ቪዲዮ ማለት ነው። ገብታችሁ ስለ ሜርሲ ጉዳይ ማየት ትችላላችሁ። መብረቅ ቁጥር 2 የዩቲዩብ ቻናል ላይ ገብታችሁ ማየት ትችላላችሁ እንግዲህ ማለት ነው። እና አንድ ላይ ነው የተያዙት። በእርግጥ የት አልካት የኔ አረካ ሲባል ራሱ እኔ አለቃዬ ሳያዘኝ ለእናንተ አሳልፌው አልሰጥም ማለት እዛው በዛ ቁጭ ብሎ እኮ ነው። ከዛን አለቃ ተብዬው በቃ የት እንዳረክ ስጣቸው ሲባል ጫካ ውስጥ ራቅ አድርገህ ጣላት ተብያለሁ ስላለኝ ጫካ ጥያታለሁኝ። ምናልባት ከአውሬ ከተረፈች ላሳያችሁ እችላለሁ አለ። አውሬ በልቷት ሊሆን ይችላል፣ በህይወት ላናገኛት ሊሆን ይችላል። ምክንያቱም ልም ያለ ጫካ ውስጥ ነው፣ ሰው የማይገባበት ሰው የማያውቀው ጫካ ውስጥ ነው የጣልኳት ብሎ ሙሉ ለሙሉ ደረቱን ነፍቶ ነው ያወራው። የሰውን እንዴት ግን እናንተ ሰው በሰው ላይ ይጨከናል እንዴ? ይጨከናል እንዴ? እኔ ማርያምን እኔ አላቅም። ምንም እንኳን ማታውቁትም ቢሆን የሰው ልጅ እኮ ነው። የሰው ልጅ እኮ ክብር አለው እንዴ! እግዚአብሔር እኮ ሁላችንም በኩል አምሳያ እኮ ነው የፈጠረን። ለምን ለማይረባ ጥቅም ብለን ሰውን የምንበድለው? ለምን ሰውን የምናሰቃየው? ለምንድን ነው እነዚህ የምናንገላታው? እንዲህ ደግሞ ይሄን የሚያደርጉ ሰዎች እኮ የተማሩ ብዙ ነገር የሚያውቁ በቃ ብዙ ነገሮችን ያሳለፉ ብዙ ነገሮችን የሚያውቁ ሰዎች የተማሩ ዲግሪ ማስተር ምናምን
በቃ በጣም የሚያውቁ ጂነስ ናቸው የተባሉ ሰዎች ናቸው እኮ የሚያደርጉት። ይሄን ታውቃላችሁ? የእውነት ነው የምላችሁ። እንዲህ አንዳንዴ ሰው ላይ ምን እቺ ያልተማረች ምን ያልተማረም እንዴት ሊያገናዝብ ይችላል? በሰው ላይ እንደዚህ ቢያደርግ አይፈረድበትም ምናምን ብለን እንላለን። አንዳንዴ እንፈርጃለን ዝም ብለን። ምክንያቱም ሁላችንም ሰው ላይ ፈራጅ ነን። ያ መፍረዱ ጥሩ ነው እያልኳችሁ ሳይሆን ሰው ላይ መፍረድ ጥሩ አይደለም። ግን እነዚህ ለገንዘብና ለገንዘብ ነው በቃ ለገንዘብና ለገንዘብ ለከርሳቸውን ለመሙላትና ለመሙላት ብቻ ነው በቃ ሌላ ነገር ምንም። ያውም የእነሱ ያልሆነ ሀብት ንብረት እንግዲህ የእሷን አጎት ሞተ ብለው የውሸት ሞተ ብለው ሳጥን ውስጥ ከተው ቀብረው ከዛን አውጥተው የራሱ ቤት ውስጥ ባግራውንድ ውስጥ አስቀምጠው እንግዲህ የሜርሲን አጎት ማለት ነው። እንግዲህ ይሄ ሁሉ መከራ የመጣ ሜርሲ የተያዘችበት ምክንያት ገብታችሁ ማየት ትችላላችሁ። ወንድሟ ስለ አጎቱ ያለውን ነገር ስለ ማለት እሱ ደረሰበት እሱ አጎትየው የት እንደተደበቀ እሱ አውጥቶ ሌላ ቦታ እየተንከባከበ ስለሆነ ስለተወሰደበት በቃ አጎቱን ይመልስልን እህቱን እንመልሳለን ነው። ለምን ወሰደ ነው ያ እንግዲህ እነሱ የወሰዱት ሰው ትልቅ ድርጅት ያለው የአበባ ምንድነው ድርጅት ያለው ሰው ነው። ብዙ ሰዎች ህይወታቸውን ሲያስተካክሉበት የነበረ የስራ እድል የፈጠረ ሰው ነው። እንግዲህ እሱን ገለው ነው እንግዲህ እሱን እያሰቃዩ ነው። የውሸት ሞቷል ተብሎ አሳብደውት ራሱን እንዳያውቅ አድርገው ባክግራውንድ ቤት ውስጥ አስቀምጠውት ለዘመናት ማለት ነው፣ ለብዙ አመታት የእሱን ሀብት ንብረት ለመውሰድ ለመዝረፍ ሲወሰድባቸው ነው እንግዲህ ሜርሲን የወሰዷት ማለት ነው። እሱን ካላመጣ እሷን አንመልስም። ያ መበቀል ነው እንግዲህ እሷ እንደዚህ ያሰቃዩት፣ ሲደፍሯት፣ መድኃኒት በምግብ እያደረጉ እየሰጡ ራሷን እንዳታቅ ሲያረጓት፣ ሲያንገላቷት፣ ሲያሰቃያት በስተመጨረሻ እንግዲህ በጣም በሚያስፈራ እና በሚሰቀጥጥ ነገር እልም ያለ ጫካ ውስጥ ጥለዋት እንግዲህ ሰው ጠቁሞ ሁሉም እንግዲህ አሹም እነ በረከትም እነ ሳሚም ሄደው ረጅም ሰዓት ነበር ሲፈልጉ የነበረው የለችም መረ ምናምን ሲባል ሲሉ በስተመጨረሻ እንግዲህ ፌንት ነቅላ ራሷን አታውቅም። አሹን ያያት ሄዶ እንግዲህ እየጠራት እኔ በጣም ነው ያሳዘነኝ፣ እመቤቴ ነው የምላችሁ። ሲጠራት እሷ ምንም ነገር የምታውቀው ነገር የለም፣ አሰማማት ለማ እግዚአብሔር ደግሞ ሲያተርፋት አውሬ ምንም ነገር አልተተናኮላትም። እግዚአብሔር ነፍሷን ሲጠብቅ ማለት ነው። እና እየጠራት ነበር ሜርሲ እያለ እየጠራት፣ ግን እሷ ምንም ነገር የምታውቀው ነገር የለም። በድንጋጤ ራሱን ስቶ ወደቀ። አስባችሁታል? የእናታችሁ ልጅ አይደለም የእናታችሁ ልጅ ቀርቶ የማታውቁት ሰው ራሱ እንደዛ ሆኖ ስታዩት እንግዲህ ሁላችንም የሰው ዘር ነን ማለት የሰው ልጅ ነን፣ ከሰው ነው የተፈጠርነው። ውስጣችን ያዝናል ብዬ አስባለሁ። እንደነሱ አረመኔዎች፣ እነዚህ አሁን አረመኔዎች ናቸው። እንደፈለጉ ሲጫወቱባት ቆይተው ነው እንግዲህ በስተመጨረሻ እንደዛ ጫካ ውስጥ የጣሉት። እግዚአብሔር ሲጠብቃት ደግሞ በአውሬም አልተጠቃችም፣ አውሬም አልነካትም፣ አላያትም፣ አላገኛትም። እግዚአብሔር ሲጠብቃት እንጂ እዛ ገብታ መቼም ከአውሬ አትተርፍም። እግዚአብሔር ሲያድናት ግን ከአውሬ ተረፈች። እና ያው የጤንነቷም ነገር በጣም ነው የሚያሰጋው። እግዚአብሔር እንግዲህ ይማራት፣ እግዚአብሔር ያትርፋት፣ እዚህ አድርሷታል ከብዙ ስቃይና መከራ በኋላ። እግዚአብሔር ይማራት፣ እግዚአብሔር ያትርፋት፣ እግዚአብሔር ይሆናት ነው የምለው። እንግዲህ አሹም እንግዲህ እግዚአብሔር ይማረው። እሱም በድንጋጤ ፌንት ነቅሎ ወርቆ ነበረ። እግዚአብሔር እንግዲህ ምሕረቱን ይስጣችሁ እላለሁኝ። እንግዲህ ውድ ቤተሰቦቼ በቀጣይ እንግዲህ ሜርሲ ምን ላይ ናት ያለውን ነገር ይዤላችሁ እመጣለሁኝ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ለቤት አዲስ የሆናችሁ አስተያየታችሁን ማድረጋችሁን አትርሱ። አበረታቱ። ሀሳባችሁን
መስጠታችሁን አትርሱ። ጻፉልኝ። ማስተካከል የሚገባኝ ሁሉ እንደምታስተካክል እና ውድ ቤተሰቦቼ እንደዛ እንድትረዱኝ ይፈልጋሉ፣ ታግዙኝ ይፈልጋሉ ማለት ነው። እና እንደዛ ነው ውድ ቤተሰቦቼ። እና በጣም ነው እኔ አሳዘነችኝ ማለት ነው። ከሚገባው በላይ በጣም ነው ያሳዘነችኝ ውድ ቤተሰቦቼ፣ በጣም ከምትሉት በላይ ማለት ነው። በጣም እና ውድ ቤተሰቦቼ የሚመስላል እንግዲህ ላይክ እና ሰብስክራይብ በማድረግ አበረታቱኝ። ሀሳብ አስተያየታችሁን ጻፉልኝ እላለሁ። ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛ። ባይ